እዚህ ሳምንት ወደ ማርኬቱ ከመሄዳቸው በፊት ልታውቋቸው የሚገቡ ወሳኝ የሆኑ የኢኮኖሚክ ዜናዎችን እነግራችኋለሁ። በየሳምንቱ እንደዚህ ከፊታችን ስለሚኖረው ሳምንት ስለምናወራ ፎሎ ያደረጋችሁ። ሰኞ እንግዲህ ምንም ማድረግ የለባችሁ፣ ምክንያቱም ባንክ ሆሊዴ ነው። በባንክ ሆሊዴ ቀን አካውንቱን ለሚያፈነዳው ጓደኛችሁ ላኩለት። በተጨማሪም ደግሞ የWEF ወይም ደግሞ የወርልድ ኢኮኖሚክ ፎረም አኑዋል ሚቲንግ የመጀመሪያ ቀን የሚሆነው አጠቃላይ ለ5 ቀናት ይቆያል፣ እስከ አርብ ድረስ ማለት ነው። እዚህ ቀን እንግዲህ ያው ባንክ ሆሊዴ ስለሆነ ማርቲን ሉተር ኪንግ ጁኒየር ዴይ ስለሆነ ምንም አይነት ኤርኒንግ ዜና አይኖረንም። ማክሰኞ እንደምታየው ጸጥ ያለ ቀን ነው የሚሆነው፣ ነገር ግን የፎረሙ ሁለተኛ ቀን ነው። ወደ ኤርኒንግ ስንመጣ ማክሰኞ ላይ ኦፕን በፊት 3M ይኖራል። ከክሎዝ በኋላ ደግሞ ኔትፍሊክስ እና ኢንተራክቲቭ ብሮከርስ ይኖራሉ። አሁን ላይ እንግዲህ የ2025 4ኛ ኳርተር ኤርኒንግ ሪፖርቶች እየወጡ ስለሆነ ለዚህ አቴንሽን መስጠት ያስፈልጋል። ሮብ ላይ ምንም አይነት ሜጀር ነገር አይኖርም። ነገር ግን የፎረሙ 3ኛ ቀን ላይ ትራምፕ ንግግር ስለሚያደርግ እሱ ተጠባቂ ይሆናል። በተጨማሪም ሮብ ቢፎርም አፍተር ማርኬትም ላይ ኤርኒንጎች ይኖራሉ። ነገር ግን ኢንዴክሳቸው እስከዚህም አይደለም። ሐሙስ ላይ እንግዲህ ፋይናል ጂዲፒ ኳርተር ኦን ኳርተር ይኖረናል፣ ይሄ ዜና። በተጨማሪም ሐሙስ አንድ IPO ይኖራል። ከኦፕን በፊት እነዚህ ያሉ እና ደግሞ ከክሎዝ በኋላ ደግሞ ኢንቴል አለ። እንግዲህ የፎረሙ የመጨረሻ ቀን ነው እና ደግሞ ፍላሽ ማኑፋክቸሪንግ እና ሰርቪስስ ይኖራሉ። ይሄ ከዋናው PMI በፊት የሚለቀቅ ነው። በተጨማሪም አርብ አንድ IPO ይኖረናል እና ደግሞ አንድ ካምፓኒ አለ። ሳምንቱ እንግዲህ ይሄንን ይመስላል። መልካም እድል ይሁንላችሁ።